ዋና ዋና የእርግዝና ክትትል ጥቅሞች ምን እንደሆነ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር በድሪ አህመድ ይባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ከዌል ስፕሪንግ መልቲ ስፔሻሊቲ ማዕከል። ዛሬ የምንነጋገረው ስለ ዋና ዋና የእርግዝና ክትትሎች ሲሆን እርግዝና ላይ ችግር ሊያመጡ የሚችሉ ነገሮችን ቶሎ መለየት፣ እነኚህም ደግሞ ከዚህ በፊት ደም ማነስ ካለባትና በደንብ ካልታከመች፣ ሁለተኛ ደግሞ ግፊት ካለባትና በደንብ ካልታከመች እርግዝና ላይ ጉዳት ያመጣል። ሶስተኛ ደግሞ ከዚህ በፊት ስኳር በሽታ ካለባትና ይህም በደንብ ሕክምና ካላገኘች እናትም ጽንሱም ላይ ጉዳት ያመጣል። አራተኛ የተለያዩ ኢንፌክሽኖች ከማርገዟ በፊት የተለያዩ ምርመራና ሕክምና ካላገኘች እናትም ጽንሱም ላይ ጉዳት ያመጣል። ሌላኛው ደግሞ በክትትል ጊዜ ከሚደረጉ ነገሮች በቂ የትምህርት ለእናቶች መስጠት ነው። ይህም አመጋገብን በተመለከተ ሃይጂን ወይም ደግሞ የንጽህና አጠባበቅን በተመለከተ በእርግዝና ጊዜ ከሚሰጡ ነገሮች አንዱ ነው። ሌላው አደገኛ ምልክት የሚባሉ ጽንስና እናት ላይ ጉዳት የሚያደርሱ ነገሮችን በክትትል ጊዜ ለእናቶች መናገር አለብን። ይህም አንደኛው ራስ ምታት፣ አይን ብዥ ብዥ ማለት፣ ደረት ላይ ማቃጠል፣ በማህፀን በእርግዝና ጊዜ ማንኛውም ደም ማየት፣ ውሃ መፍሰስ፣ የልጅ እንቅስቃሴ መቀነስ፣ ይሄኛውና ሁሉም ከዚህ ጋር የተያያዙ አደገኛ ምልክቶች እናትም ጽንስም ላይ ጉዳት ስለሚያመጡ በእርግዝና ጊዜ ክትትል በማድረግ ከሚያገኙት ጥቅሞች አንዱ ነው። ስለዚህ የተሟላ ክትትል ማድረግ ከፈለጉ ዌል ስፕሪንግ መልቲ ስፔሻሊቲ ማዕከልን ይጎበኙ።